ማንንም የምታንጓጥጩ ቆንጆ አይደለሽም ልትሄዱ አረሳቸውም ወደውኛል እስኪያገቡኝ ድረስ ቸኩለዋል አሉ ማንን እኔ በፍቅሬ ክንፍ ብሎ ቅዠት ሁሉ ጀማምሯቸዋል አሉ በደናሽ ነው ይኸውልሽ ምንድነው መሰለሽ ነገሩ ይሄ ማን ነው ይሄ ጎዶሎ ሳራጫጅ ማን ነው ተሰማ አንቺ አረሳሽው ለካ የሱ አባት አቶ ቢራቱ ከሳቸው ቤት በላይ ያለውን ቤት የገዙትን ሰዎች አታውቂያቸው ከነሱ ሰራተኛ ጋር ስናወራ ለነገሩ ሰራተኛ አይደለችም እንደኔ እህት ነገር ነች ይሄን ጉራሽን ታይና ጨዋታውን ብቻ ጫውጪ ወገን ነው ከሷ ጋር እንደቀል ስንጫወት ሳናውቀው ባልንጀሮች ሆነንልሻል እሺ እህሏሽን እኮ አታውቂያት የት እንደተጻፈች መቼ እንደተጻፈች አታውቂያት ለካ ሰውየው የሚኖሩት ከታላቅ ወንድማቸው ጋር የተከበሩ ታላቅ ወንድም አላቸው እንደውም ምን እንደሚሸጥ እንዳለሽ አድርገን ወይ ጉዴ ከገጠር እንደመጣው ጓደኛዬ ሰላምና ዘው እያልኩ ስገባ አይተው ድንቅ አይሉ መሰለሽ ወደ ያርገን ቁጭ ማንን አንቺ ታዲያስ ትርቴ ባንድ ቀን ምን ባንድ ቀን ነው እሳቸው ማዘውትረው ያዩኛል እኔ ጉዴን የታወቁልሽ ለሰፈሩ ሲመጡ ይቺ ጓደኛሽ እንደው አይነውሃዋ ደስ ይለኛል ግን ምንድነው አዘውትራ ትበላለች ሴት ልጅ ደግሞ አዘውትራ ስትበላ ይደብረኛል አሁንሽ ከገጠር ከመጣው በኋላ እንደው ደሜ ግጥም ብሎ አምሮብኝ አላዩኝም እንደው ሲሆን ዋካክ አላሉ እንዴ ይቺ ልጅ እንዲቆንጆ ናት እንዴ እኔማ ካላገቧት ሞቼ ይገኛለሁ በጣም ጓደኛዬ ስትነግረኝ ትርፍዬ ታዲያ ምን ነው እንደ ድሮ ሰው አንቱ አልሻቸው ለክብራቸው ብዬ ነው ሻምበል እኮ ናቸው ሻምበል ያሻሽ ያልገባሽም እኮ የመልካቸውንም አታውሪ ቁመናቸው ልነግርሽ አልችልም ወይ አምላኬ እንደው ከነተሰማ ይገላገልከኝ አምላክ ተመስገን ወይ እዚህ በኋላ ትርፍዬ ቀል ይወጣላት ነው እንደሱ ቅቃ ትርፌ መባል ቀርቶ ወይዘሮ ትርፌ ልባልሽ ነው ያልቀረብሽ ከዚህ በኋላ እንዳንቺ ቀጠል ቀልጠፍ ያለችውን ሰራተኛ ቀጥሬ ማናሽ አንቺ ለይሲ ገና ሸታ እንግዲህ ለአንቺ እኮ ነው ቡናውን አቀራሪ ማለት ነው አረፈ ትርፍዬ ገና ምነው ተያዘና ነው በቃ እኮ ሽማግሌ ሊልኩ ነው አትኝ ቢሰናክርሽ ሰውየው በእኔ ፍቅር ክንፍ ብሎ የሚያረጉት ናት ነገርሻል እኔ ራሴ ወደድ ያረጋው የደንዛት ነገር ሁሉ ካሯል የኛ ድብን ብሎ ነው ይልቃው ምን እንደጨነቀኝ ታውቂያለሽ ለጋሺ እንዴት ብለን እንደምንነግራቸው ላገባ ነው ብለሽ ነው የምትነግሪያቸው የዘመን ማለምሽ ሰው ቤት ተቀምጠሽ ትቀራለሽ እንዴ ነው እሱማ እንደው ለጋሺ ምን ነው ሻሽዬ ግድ የለም እኔ ላግባ እንጂ እኮ ነው ጥያቄ አንቺ እንኳን ቀኔ ትቀራል ብለሽ ነው እንደዚህ ማጥኑ ሻሹ ደሞ ስሚ ደሞ ምን ሰምቻለሁ መሰለሽ ሰውየው ታላቅ ወንድም አላቸው ሲባል ሰምቻለሁ እሳቸውን በታሳቢነት መዝግቢያቸው እንዴት ነው ሞል ሻሽዬ ባገባም እኮ ነው ሩቅ ሰፈር አልሄድም እዚሁ አካባቢ ነው የምንከራየው ወይ ካልሆነ እኔ ጋር ትሰሪ እንዴ ታዲያ ምን ላድርግ ሻሽዬ አታስጨንቂኝ እንጂ ዘማላችሁ ልጆች ምንድነው ሻይ ቡና ነው እና ውሃ ቡና ምትቀማሱ ዱቄት ካስፈለገ ጨምራል ስኳር ማለት ሻዋሌ ማር ላድርግልሽ ይደረግ አንድ ማንኪያ ማር ላድርግልሽ ይደረግ እናንተ ልጆች ደግሞ ምን ሰማችሁ የዛሬ ደስታ ነው ደስታ ነው ምን ሆናችኋል ልናገባ ነው አደጋለሁ ሁለታችሁ ለአሁኑ ትርፍዬ ናት የምታገባው የኔ በር ላይ ደርሷል በታሳቢነት ተመዝግቧል አንቺ ማን ነው እሱ ምንድነው ሰው ነው ሻምበል ናቸው የምሻበል የመልካቸውንማ እንደው አያንሱብኝ አቤት ማማራቸው አቤት ቁመና ደግሞ ልጅነታቸው አንቺ ትርፌ በታሳቢነት ተመዝግቧል አንቺ ማን ነው እሱ ምንድነው ሰው ነው ሻምበል ናቸው የምሻበል የመልካቸውንማ እንደው አያንሱብኝ አቤት ማማራቸው አቤት ቁመና ደግሞ ልጅነታቸው አንቺ ትርፌ አቤት እትይ ኧረ እናገራለሁ እትይ መልካቸው ደማቸው በቆዳቸው ላይ
ሲሯሯጥ አቤት አለባበሳቸው ካባቸውን ጣል ያረጉና ተሰርሶፋቸውን አድርገው ከረባታቸውን ጆሮአቸው ላይ ጣል አድርገው እስኪ ጆሮአቸው ላይ ቆይ ሻሼ አንቺ የት ነው የምታውቂያቸው? ማ እኔ ኧረ እኔ ታውቂያቸው ትዬ ትርፌ ናት የነገረች እና በሰማሽው ልክ እንዳየሽው ሆነሽ የምታወሪው የምን ችግር አለው? ዘንድሮ ሁሉስ ቢሆን የሰማውን እንጂ ያየውን ያወራል እንዴ? ደግሞ ትርፍዬ እንደ ቴሌቪዥን ቆለጭ ብሎ እስኪታዩኝ ነው የነገረች። ቆይቲ ላንቺም ልንገርሽ ተይው ትርፍዬ ሻሼ በደንብ አድርጋ አስረድታኛለች። ተረዳችሁ? ወደው መዋደድ ቢሉት መዋደድ አይመስልም። ሻሼ የጠየቁት ትርፌ ነው። እትዬ ሻሼ ያው በጣም ይወዱኛል አሉ ማለት ይወዱኛል ይወዱኛል። ግን ምንድነው ይሄ ትንሽ በምበላውንና ውፍረት የነበር እንትን ያላቸው እሱን ደግሞ ትንሽ ዳዊት ከበላው አስተካከላለሁ። አቤት ፈጣሪ ትርፌ ገና ዳዊት ተደግሞ የሚመጡ ባል ናቸው። ያለ መማራናይሽ ዳዊት ስልሽ የመጣፉን ዳዊት መስሎሽ ነው እንዴ? ወገኛ ነሽ? እሺ አዋቂው አንቺ ተናገሪ አለ። ምን ነው ምዕራፌ ፊልሟን ልትሰራ ሰሞን በጣም ወፍሬ ያለው መክሳት ፈልጋለሁ ብላ ዳዊት እየበላች ምግብ ዝግት ያደርጋት አልነበረ? በቃ እሱን ተሰጠኛለች። እኔም እበላለሁ፣ ምግብ ዝግት ያደርገኛል፣ እከሳለሁ። ከዛ ሽንቅጥቅጥ ያልኩ መቤት ሆኜ ከሻምበል ጋር መጋባት አበቃ። እንኳን አሁን ያልሻቸው አቶ ዳዊት ቀርቶ ንጉስ ዳዊት ራሱ ቢመጣ አንቺና እህል አትለያዩ። አይ ትርፍዬ ዳዊት ለማለት ነው ዳዊት ያልሽው። እኔ ልሙት ይብላይ ለሚያገቡሽ ለሻምበል እኛስ ልንገላገልሽ ነው። ምን ቆየት ይያሁን ዳዊትና ዳዊት በአንድ ፊደል አይደል የሚለያዩት? ይሄን ያለው ለማንኛውም ምዕራፌ ትምጣና ለምናታለሁ። ወይ ትርፌ እሱ እኮ የሚሰጥ ነገር አይደለም። ራስሽን ከምግብ ቆጥበሽ የምትከሽበት ሲስተም ነው። ሲስተም ትርፌ መቼ ስለ ሲስተም ታውቃለች ብሎ ነው ትልቅ ስሚ ትርፌ ሲስተም ማለት እንግዲህ እንደ ሲም ካርድ ያለ ነው። ምን አንቺ ደግሞ እንደው ሲሉ አበዛሽው። እኔ አሁን ሲስተም ይጠፋኛል እንዴ? ጠዋት ማታ በቴሌቪዥን ምን ሰማው ምን ነው አይደል እንዴ? የውሃ ዝርጋታ ሲስተም፣ የመንገድ ዝርጋታ ሲስተም። ሲስተም ማለት የሚዘረጋጋ የሚተጣጠፍ ከረዘመ ደግሞ የሚተረተር ነገር ነው። ገባሽ? እባካችሁ አዳምጡ። ዳይት ማለት ከቅባት ዘሮች፣ ከጣፋጭ ነገሮች፣ ከጮማ ብዙ ምግብ ከመብላት መቆጠብ ማለት ነው። እነዚህን ሁሉ ትቼ ምን ልበላ? ቲማቲም፣ ፍሩት ምናምን በልተሽ ውሃ መጠጣት እንዴ? እህል ሳልበላ እኚህ ሰውዬ ጥንቅር ብሎ ይቅሩብሽ እንዴ? ታህል ለይተው ሊገሉሽ እኮ ነው ሀሳባቸው። አንዳንድ ሰው ግን አመጣጡ ወይ ምግብ አትቢ ያለ ሰው ያው ነው። ምን ቀረ? ስጋ፣ ቅባት፣ እንቁላል፣ ጮማ፣ ወተት፣ ቅቤ፣ ዳቦ፣ እንጀራ፣ ቂጣ፣ ገንፎ፣ ቂንጬ እነዚህን ሁሉ ትቼ እንዴት ነው በቅጠላ ቅጠል ሰው መሆኑ? እየመሰልኳቸው እንዴ? እኔ የሚያወፍሩ ከሚባሉ የምግብ አይነቶች መጠናቸው መቀነስ አልኩ እንጂ ከምግብ ተለይተሽ ሙች አልወጣኝ። እንደዛ ከሆነ እንደምንም ቻል እያረኩ ለምደዋለሁ። ችልቱብሽ ባወድሽ ይልቅት እኔ ጋሽን ስለምፈራቸው አንቺ ለምኝልኝ። እንዴ ምን ብዬ ገና ጭብጡ ያልተያዘ ነገር እንዴት በቃ እኮ ተጨበጠ አለቀ እኮ። ገና ምን ተያዘ? የሰውየው ማንነት ሳናውቅ መተዳደሪያው ምን እንደሆነ ሳንረዳ በተለይ ደግሞ እንደሚወድሽ ሳናረጋግጥ ልጃችንንማ ዝም ብለን አንሰጥ። ነገ እኮ ሽማግሌ ይመጣል ተብሏል። የት? እዚህ? አዎቲ ሰውየው እኮ በእኔ ፍቅር ተልፈስፍሰው ቆሞ ሁሉ መሄድ አቅቷቸዋል። አይ እንግዲህ ጀሜና ምንድነው ስነ ስርዓት የለም እንዴ? ምን የሚሉት መጣደፍ ነው እሱ። በሉ ይሄን ቀልዳችሁን አቁሙና እናንተም ወደ ስራችሁ። ምን ነው አረፍ የኔና ለቅሶ ደግ አይደለም ተይ። ነገ ፌስታሊዮን ዛሬ ለቅሶ ምን ይሉታል? ምንድነው ችግር ካለን በውይይት ተነጋግሮ መተናነን ነው እንጂ ለቅሶ ምን ያደርጋል? እትዬ እንደ ልማዷ ማመጻ ነው መሰለኝ በርዘታ ታለቅሳለች። ሸምብል ይድረስ ሆነ ይበርክፈችና ውጭ ዘሩ ሲመጣ በለቅሶ አሳምነዋለሁ ብለሽ አስበሽ ከሆነ ተሳስተሻል። አሁን ቶሎ ይሄንን በር ከፍተሽ ካልወጣሽ ከቤተሰቡ ሐሳብ ውጭ እንደሆንሽ ተቆጥሮ ከመዝገብ ላይ ተሰረዘሽ ወደ ሀገርሽ። በአሁን ቶሎ ክፈችና ውጭ።
ያደርጋል? ተርፍዬ ካላገባው ብለሽ ነው እንደዚህ የምትሆኝ? ምን እስኮን ነው የምጠበቀው? ከዚህ በኋላ ቀንድ ላበቅል ነው እንዴ? እናማ በቃ አገባለሁ። ታዲያ በለቅሶ ይሆናል? በኩርፊያ በር በመዝጋት ይሆናል? እሱማ አይሆንም። እኛ እኮ የማይረባ ነገር ላይ እንዳትወድቂ። ማን ነው የማይረባ? ሻምበላቸው የማይረባ እንዳትጎጂ ነው እንጂ እናንተ እንድትሻሻሉ ኑሯችሁ እንዲለወጥ እንፈልጋለን እኮ። ለጋሽ ትነግሪኛለሽ? ኧረ ምንም ችግር የለም። አቴንሽን ፕሊዝ። ማም እንደዚህ ገላይ ዛሬ በጣም ደስ የሚል ነገር ልነግራችሁ። ግን በመጀመሪያ ወደ ጉዳዩ ከመግባቴ በፊት ስለ ሰርግና ጋብቻ ታሪካዊ አመጣጥ አንዳንድ ነገሮች ማለት ነው። እስቲ ተዋት። ምንድነው ይሄ ነገር እንዴ? ምሽቱን በምን ዘና እንበል? ምንሽው አዛልዬ? ሰርግም ታሪካዊ አመጣጥ አለው፣ ሌላውም ነገር ታሪካዊ አመጣጥ አለው። በቀጥታ ከታሪካዊ አመጣጡ ጀምሪ ይሻላል። አዎ ሄዳ እኮ መሀል ላይ ቀጥ ማለቱ አይቀርም። አመሰግናለሁ ዘርዬ የኔ ጌታ። ምንም አይደል አዛልዬ። እንግዲህ ሰርግ በሀገራችን ሽማግሌ ተልኮ በወግ በማዕረግ ይደረጋል። እሺ ሁለተኛው ማሚ ፕሊዝ በእናትሽ በቃ እኔ ጥናት አለብኝ። ፕሮፖዛልሽን አጤር አድርገሽ አቅርቢ በእናትሽ። ባጭሩ ትርፌ ልታገባ ነው። ምን ሌላ ታሪካዊ አመጣጥ እንዴ? አዛሩ ትቀልጃለሽ በማይቀለድ ነገር። አቤት ይሄ ቤተሰብ! ኧረ እባክሽ አዛልዬ በቀጥታ ወደ ጉዳዩ ግቢ። ትርፌ ልታገባ ነው። ቀልጃለሽ? ጋብቻ እሷ እንደምትጎምደው ዳቦ ቀላል ነገር አረግሽው እንዴ? አልቀልም። ነገ ሽማግሌ ይላክ እንዴ? አይደረግም። ተደርጓል ጋሽ። እኔ ሞቼ ነው ቆሜ እንዴ? ኧረ ቆሞ ማንነቱን ለማላውቀው ሰውማ አሳልፌ አልሰጣትም። ከልጅነቷ ጀምሮ አብራኝ ያደገች በስጋ ባትወለደኝም እህቴ ማለት እኮ ናት ተርፌ። ለኛ ደግሞ እናታችን ለማናውቀው ሰው እኮ አንሰጥም። ቆይ ለምን ራሷ መታ አትናገርም? እኔ እነግራቸዋለሁ። ትርፌ ትንሽ እፍረት ቢጤ ይዟት ነው። ከአንቺ ጋር መቼ ተዋወቃችሁ? ጧት ያው ጧት ቀኑን ሙሉ ስትነግረኝ ስለዋለ ያው እንዳየሁት ነው የሚቆጠረው። ርስቴ ተነሽ ሂጂና ትርፌን ጥሪያት። አደራ ስላለብኝ ነው እንጂ ይሄ ሰውዬ ትርፌን አይደለም አግብቶ ሰርቆ ወስዶ ቢገላግለኝ ባለውለታዬ ነው የሚሆነው። ምን ማለት ነው? አሳልዬ ከዚህ በላይ ውለታ የት አለ? የእሷን ሆድ ችሎ የሚያገባት ሰው ሲገኝ እውነቴን እኮ ነው የምልሽ። ትቀልጃለሽ እንዴ? ገላገለኝ ማለት እኮ ነው። አቤት ይሄ ሰውዬ የወረደበት ውርጅብኝ! ውይ ኧረ እባክሽ ግቢ አትሽኮርመሚብኝ። ባጭሩ አስረጅኝ። ማን ይባላል? የት ነው የምታውቂው? ፈጠን አድርጊው፣ እኛም ፈጠን ብለን እንገላገልሽ። ሻምበል ይባላሉ። የጓደኛዬ ወንድም ናቸው። የምን ሻምበል የምን አንቱታ ነው? ጋሽዬ ሰውየው አሉ የተከበሩ ባለማዕረግ ናቸው። እሱ ጥሩ፣ ግን የምታገቢው ሰው ከሆነ አንቱታውን ምን አመጣው? እንዴ ሼባ ነው እንዴ?